ተንኮለኞች ሰዎች መጀመሪያ ሊያደርጉ የሚችሉ ምን መሰለሽ? ኃይልሽን ማሳጣት ነው፣ ቆጣሪውን ማጥፋት ነው፣ ኦር ምንጩን መድፈን ነው። ለምሳሌ ምንጩ ነው ጥሩ ውሃ ሲያፈስ ከላይ ቆሻሻ ከሆነ የሚወርደው ታቹን በማከም ትደክሚያለሽ፣ ታቹን ታክሚያለሽ፣ እንደገና ቆሻሻ ይፈሳል፣ ታክሚያለሽ፣ ቆሻሻ ይፈሳል። ግን ምንጩ ላይ ካከምሽው ንጹህ ውሃ ነው የሚፈሰው ነው። ይህ ምንጩ ነው። እና በጣም የኢትዮጵያ ፊደል ኃይል አለው። የኢትዮጵያ የዘመን ቀመር ኃይል አለው። 13 ወር ጸጋ ሲባል ጳጉሜንን ጨምሮ ኃይል አለው። ስለዚህ ይህን ኃይል ከቆረጥሽው ህዝቡን ኃይል ታሳጨዋለሽ ነው። የኃይል ሴንተር ነው። ዜማው ኃይል ነው። ቅዱስ ያሬድ ዜማ ኃይል ነው። ፊደሉ ኃይል ነው። የዘመን አቆጣጠሩ ኃይል ነው። እነዚህ ላይ ሊነሳ ይችላል ኃይል ለማሳጣት ነው ሁሉ ሊሆን የሚችለው። እና ሰዎች መንቃት አለባቸው። የዘመን አቆጣጠራቸው ሚነካ ኃይል ከመጣ ኃይላቸውን እየቆረጠ ነው፣ እያዳከማቸው ነው። ፊደላቸውንም በተመሳሳይ መልኩ ዜማውንም ኃይል ሴንተሮች ናቸውና ዝም ብሎ ምድራዊ ነገሮች አይደሉም። እነዚህ ከመለኮታዊ ምስጢር ጋር የተሳሰሩ የተዋሃዱ የተሰናሰሉ ነው። እዚህ ውስጥ ስትገቢ ብቻ ነው ልታውቂ የምትችይው። ስለዚህ ተማሪዎቹ ለ3 ወራት ይህን እያወቁ ቆይተዋል። ያንቺ ሚዲያ ተገኝቶ ነበር። አመሰግናለሁ።